ምን እያደረግን ነው? ሌቦች ነን? ምንድነው የምትለው? ሌቦች የሚሰርቁት ስለሚርባቸው ነው። እሱም ማወቅ አለብህ። ግን ሌቦች ደግሞ በምንም አይነት መለኪያ ሌቦች ናቸው። እናቴ የህይወት መምሪያ ሊኖረን ያስፈልጋል ትላለች። በቃ ስለ እናት አታውራልኝ። የሚበላ ነገር ስጠኝ። ቆይ ጥለኸኝ አትሂድ። ጨለማ በጣም እፈራለሁ። ወንድ አይደለ? ጨለማን አትፍራ። ጥቁር ከለርን አትፍራ። ይልቅስ አረንጓዴ ከለርን ፍራ። እሱን ነው መፍራት ያለብህ። ገብቶሃል አይደል? የሚበላን ፈልግ። እሱን ትተህ መደርደሪያ ውስጥ ተመልከት። ዛጋ። እሺ። አዘጋጅሉ። እዚህ ያለው ምግብ እኮ አንተ ከመሰራው ያንሳል። ዝም ብለህ አታውራ እሺ? ወይኔ! ማነሽ? እናንተ እነማን ናችሁ? ቆይ ግን በዚህ ጨለማ ፊትሽ ምን ተቀብተሽ ነው? ማናችሁ እንደዚህ የምታናግሩኝ? እኛ ልምድ ያለን ምግብ አዘጋጆች ነን። ምግብ አዘጋጆች? አዎ። ቤት ለቤት አገልግሎት እየሰጣችሁ ነው ታዲያ? አዎ ልክ ነሽ። ቤት ለቤት እያገለገልን ነው። አዎ። እንደሱ ከሆነ በጣም እያራበኝ ስለሆነ ምግብ እፈልጋለሁ። በዚህ ብር ጥሩ ከበሬ ስጋ የተዘጋጀ ምግብ ገዝታችሁ ነው። እሺ። በጣም ጥሩ ነበር። እዛ ጋር ነኝ። የበሬው ስጋ በጣም ይጣፍጣል። እኔም እንደሱ። መጣችሁ? እኔና ሎ ምግብ ልናመጣ ተልከን ነው። ምግብ ልታመጡ ተልካችሁ ነዋ። እና ስንት ብር አወጣችሁ ታዲያ? ብዙ አላወጣንም። የእነሱ ዋጋቸው በጣም ጥሩ ነበር። ቤታችን የመላላክ አገልግሎትም እንደሚሰጥ አላወኩም ነበር። አዎ እኛ ሁሉንም እንሰራለን። ግቡ። ኑ ከሰው ጋር ላስተዋውቃችሁ። የቤቱ አለቃ ናት ሚራ። አንቺ